ለረጅም ዓመታት በመንግስት እጅ የነበረ ቤትን በተመለከተ ባለቤት ነኝ የሚል ወገን ቤቱ በአዋጅ ቁጥር 4767 መሰረት የተፈቀደለት መሆኑን ወይም ያላግባብ ከአዋጅ ውጭ ተወስዶብኛል የሚል ከሆነም ለሚመለከተው አካል ጥያቄውን አቅርቦ ውሳኔ አግኝቶ ባለመብት ስለመሆኑ ማስረዳትና ማረጋገጥ እንዳለበት ይታወቃል። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ እጅግ በጣም ወሳኝ ወቅታዊና በመላው ሀገሪቱ በተለይም በአዲስ አበባና በክልል ዋና ዋና ከተሞች ለሚኖሩ በርካታ ዜጎች ትልቅ ትርጉም ያለውን ሰበር መረጃ ይዘንላችሁ ቀርበናል። ጉዳዩ የሚያጠነጥነው የቀበሌ ቤቶች ወይም በመንግስት የተወረሱ ቤቶችን በሚመለከት በቅርቡ በተሰጠው አዲስ የህግ ማብራሪያና አዋጅ ላይ ነው። ብዙዎቻችን የቀበሌ ቤቶችን በተመለከተ ፍርድ ቤት ስንመላለስ የተለያዩ ቅጾችን ስንሞላና ቤቱ ከአዋጅ ውጪ ነው የተወሰደብኝ ስንል እንሰማለን። ነገር ግን አዲሱ መመሪያና ማብራሪያ ይህንን አካሄድ ሙሉ በሙሉ የሚቀይሩ 4 አበይትና አስደንጋጭ ነጥቦችን ይዞ መጥቷል። እነዚህን 4 ነጥቦች እስከ መጨረሻው በጥሞና እንድትከታተሉን እንጋብዛለን። ነጥብ 1 ከአዋጁ ውጪ ስለተወሰዱ ቤቶች የባለቤትነት ጥያቄ። ወደ መጀመሪያው ነጥብ ስናልፍ በመግለጫው ላይ በግልጽ እንደተቀመጠው ማንኛውም ግለሰብ ይህ ቤት ያለ አግባብ ወይም ከአዋጅ ውጪ ነው የተወሰደብኝ የሚል ክርክር ካነሳ ይህንን አቤቱታ የሚያየው አካል ጉዳዩን አጣርቶ ውሳኔ ከሰጠ በኋላ ግለሰቡ መብት የሌለው መሆኑን ከተረጋገጠ ይህንኑ በግልጽ ማስረዳትና ማረጋገጥ እንዳለበት ተጠቅሷል። ይህ ማለት ዝም ብሎ ከአዋጅ ውጪ የተወሰደብኝ ማለት ብቻውን በቂ አይደለም። ጉዳዩ በሚመለከተው አካል ተጣርቶ የመጨረሻ እልባት ማግኘት አለበት። ሁለተኛው ነጥብ ከአዋጅ ውጪ የተወረሰ ቤት ጉዳይ አይቶ የመወሰን ስልጣን በተመለከተ ከአዋጅ ውጪ ተወስዶብኛል ማለት በመሆኑ ከአዋጅ ውጪ ተወስዶብኛል የሚባሉ ቤቶችን ባለቤትነታቸውን በማጣራት ውሳኔ ለመስጠት የአዋጅ ቁጥር 110/87 ለኢትዮጵያ ፕራይቬታይዜሽን ኤጀንሲ ስልጣን የተሰጠ በመሆኑ ፍርድ ቤቶች ጉዳዩን አይቶ የመወሰን ስረ ነገር ስልጣን የሌላቸው ስለመሆኑ መነጋገር በጣም አስፈላጊ ነው። ነጥብ 2 የፍርድ ቤቶች ስልጣንና የፕራይቬታይዜሽን ኤጀንሲ ሚና። ሁለተኛውና እጅግ በጣም አነጋጋሪው ነጥብ ደግሞ የስልጣን ጉዳይ ነው። ብዙ ሰዎች ቤቴ ከአዋጅ ውጪ ነው የተወረሰው ብለው መደበኛ ፍርድ ቤት ዘንድ በመሄድ ክስ ይመሰርታሉ። ነገር ግን በመግለጫው ላይ በግልጽ እንደተብራራው በአዋጅ ቁጥር 110/87 መሰረት ቤቶች ከአዋጅ ውጪ ተወስደዋል ወይስ አልተወሰዱም የሚለውን አጣርቶ ውሳኔ የመስጠት ሙሉ ስልጣን የሰጠው ለኢትዮጵያ ፕራይቬታይዜሽን ኤጀንሲ እንጂ ለመደበኛ ፍርድ ቤቶች አይደለም። ይህ ማለት ምን ማለት ነው? መደበኛ ፍርድ ቤቶች በዚህ ጉዳይ ላይ ጣልቃ ገብተው የመወሰን የስራ ነገር ስልጣን የላቸውም ማለት ነው። ይህ እጅግ በጣም ወሳኝ ነጥብ ነው። ዜጎች ጊዜያቸውንና ገንዘባቸውን ፍርድ ቤት ከማጥፋታቸው በፊት ስልጣኑ የማን እንደሆነ ጠንቅቀው ማወቅ አለባቸው። ሶስተኛው ነጥብ የማስረዳት ሸክምን በተመለከተ ነው። በአዋጅ ቁጥር 4767 መሰረት የቤት መወረስ አለመወረስ ክርክር ያስነሳ እንደሆነ በቅድሚያ ቤቱ አልተወረሰም የሚለው አካል ይህንኑ ተገቢነት ያላቸው ማስረጃዎች በማቅረብ በቅድሚያ የማስረዳት ኃላፊነት ያለበት መሆኑን ማወቅ በጣም አስፈላጊ ነው። ነጥብ 3 የማስረዳት ሸክም። ወደ ሶስተኛው ነጥብ ስንመጣ የህግ ባለሙያዎች የማስረዳት ሸክም የሚሉትን ጉዳይ ያነሳል። በአዋጅ ቁጥር 47/67 መሰረት በአንድ ቤት ላይ የውርስ ወይም የመንግስት ይዞታነት ክርክር ከተነሳ ይህ ቤት አልተወረሰም ወይም የመንግስት አይደለም ብሎ የሚከራከረው አካል ቤቱ አለመወረሱን የሚያረጋግጡ ተገቢ የሆኑ ማስረጃዎችን አቅርቦ የማስረዳት ኃላፊነት ወይንም ደግሞ ሸክም ሙሉ በሙሉ የእርሱ መሆኑ በግልጽ ተደንግጓል። ስለዚህ ቤቱ የኔ ነው የሚል ሰው በቅድሚያ ቤቱ በመንግስት አለመወረሱን በህጋዊ ማስረጃ ማረጋገጥ ይጠበቅበታል። አራተኛውና በጣም ኢምፖርታንት ነጥብ የቅጽ አገልግሎትን በተመለከተ ነው። የተወረሱ ቤቶችን ለመመዝገብና ማስረጃዎችን ለመያዝ የሚሞሉ ቅጾች ዓላማቸው የቤቶችን መረጃዎች መያዝ እንጂ የቤት ባለቤትነትን ለማመላከት የሚቀመጡ ቅጾች አይደሉም። ብዙ ጊዜ ግን አይታችሁ ከሆነ እኛም ያጋጥመን ዳኞችም ያው እዚህ ቤት ያላችሁ ቴክኒካሊ የምትከታተሉት ሰዎች ሰው ቅጽ አለኝ ብሎ ነው የሚከሰው። ዳኞችም የሚያከራክሩት ቅጽ ሞልተሃል፣ ቅጽ አለህ ብሎ ነው የሚያከራክሩት። ስለዚህ ይሄ እንደ ዋና ማስረጃ ሊወሰድ እንደማይችል ማየት አስፈላጊ ነው። አም ፕሮቮኪንግ
ፕሮቮክ እያደረኩ ነው። ይሄ የውይይታችን በጣም ማዕከላዊ ነጥብ መሆን መቻል አለበት። ነጥብ 4 የቅጽ አገልግሎት ማጭበርበር እና የተሳሳተ ግንዛቤ። አራተኛውና ምናልባትም በከተማችን ውስጥ ትልቁን ችግር እየፈጠረ ያለው ጉዳይ የቅጽ አገልግሎቶችን የተመለከተው ማብራሪያ ነው። በተለያዩ ጊዜያት የመንግስት ወይም የቀበሌ ቤቶችን ለመመዝገብ እና መረጃ ለማሰባሰብ የሚሞሉ ቅጾች አሉ። ብዙ ሰዎች እነዚህ ቅጾች ስለሞሉ ብቻ ቅጹን እንደ የቤት ባለቤትነት ማረጋገጫ ካርታ አድርገው ይቆጥሩታል። ነገር ግን መግለጫው ይህንን አስተሳሰብ ሙሉ በሙሉ ውድቅ አድርጎታል። እነዚህ የሚሞሉ ቅጾች ዓላማቸው የቤቶቹን መረጃ ለመያዝ እንጂ የቤት ባለቤትነት ለማረጋገጥ የሚሰጡ ሰነዶች አይደሉም። አስገራሚው ነገር ደግሞ ግለሰቦች ቅጽ አለኝ ብለው ክስ ሲመሰርቱ አንዳንድ ዳኞች ሳይቀሩ ይህን ቅጽ እንደ ሕጋዊ የባለቤትነት ማስረጃ ተቀብለው ሲያከራክሩ መታየታቸው ነው። ይህ አካሄድ ትልቅ ስህተት መሆኑን እና ዳኞችም ሆኑ ተከራካሪዎች ይህን አሰራር ሊያርሙ እንደሚገባ በመግለጫው ላይ በጽኑ ተጠቁመዋል። ውድ የቻናል ቤተሰቦች ይህ የቀበሌ ቤቶችን የተመለከተ አዲስ አቅጣጫ በተለይ በአዲስ አበባ ከተማ እና በክልል ዋና ዋና ከተሞች ውስጥ ከፍተኛ ተጽዕኖ የሚያመጣ እና የበርካቶችን የፍርድ ቤት ክርክር አቅጣጫ የሚቀይር ነው። መብታችሁን ለማስከበር ትክክለኛውን የህግ መንገድ መከተልና ስልጣን ወዳለው አካል ወደ ፕራይቬታይዜሽን ኤጀንሲ ማምራት እንዳለባችሁ ማወቅ እጅግ አስፈላጊ ነው። ስለዚህ ጉዳይ ምን ታስባላችሁ? የአዲስ መመሪያ በእናንተ ወይም በምታውቁት ሰው ላይ ምን አይነት ተጽዕኖ ይኖረዋል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ከስር በኮሜንት መስጫ ላይ ጻፉልን። እኛም የህዝብን ድምፅ ማስተጋባታችንን እንቀጥላለን። ይህ መረጃ ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ ማድረጋችሁን አትርሱ። መረጃው ለሌሎች ወገኖቻችን እንዲደርስና ከማያስፈልግ የፍርድ ቤት እንግልት እንዲድኑ ሼር አድርጉት። ቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ እና የደወል ምልክቷን በመጫን በየጊዜው የምናወጣቸውን ፈጣንና እውነተኛ መረጃዎች ቤታችሁ ድረስ እንዲደርሳችሁ አድርጉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ አዲስ መረጃ እስከምንገናኝ ቸር ሰንብቱ።